ምህንና ከየት እንደመጣ ስራ ምን እንደሆነ ነገር ቴንክ ዩ በመጀመሪያ ታሬ ለዚህ የእውነት የአንተ ትንሽ ህይወት ትንሽም ቢሆን ያስተምራል ለውጥ ያመጣል ብላችሁ ስለጋበዛችሁኝ ከልብ አመሰግናለሁ። ለዚህም እግዚአብሔር ይመስገን። ስሜ አሰፋ ደረብ እባላለሁ። እንቁ ሌዘር የሚባል ብራንድ እየገነባሁ ነው እየሰራሁ ያለሁት የቆዳ ውጤቶችን በማምረት ለደንበኞቻችን በማቅረብ ነው የምሰራው። እሺ ያሴ ኢምፓክት ሴሚናር በአንተ ህይወት ላይ ያመጣው ወይ ደግሞ በአንተ ህይወት ላይ ያሻሻለው ነገር ካለ ብትነግረን። ኢምፓክት ሴሚናር በእኔ ህይወት ላይ ትልቅ ለውጥ ነው ያመጣው። ብዙ ጊዜ ይህም እንደ ማንኛውም ሰው ትልቅ ደረጃ መድረስ ወይ ደግሞ ለብዙ መትረፍ ከዛ ቀድሞ ግን ህይወት መለወጥ ፈልጋለሁ። ህይወት መለወጥ ፈልጋለሁ ስለ በፋይናንስም ጥሩ ፋይናንስ ጥሩ ገቢ ኢንዲፔንደንስ መሆን ፈልጋለሁ። በትዳርም በጤንነትም በስፒሪቹዋልም ፈልጋለሁና የሚመስለኝ የነበረው ከነዚህ መምረጥ ያለብኝ ይመስለኝ ነበር። መርጫ አንዱን ማሳካት ያለብኝ ይመስለኝ ነበር። ሶ ቢዝነሱን መረጥኩና ባንክ ሰራ ነበር። ከዛ ወጥቼ ቢዝነሷ ላይ ፎከስ አደረኩ እና ትራይ ኤንድ ኤረር አደርጋለሁ። ፎከስ አድርጌ ለመስራት እየሞከርኩ ነው። ግን ቲዮሬቲካሊ አውራ ስትለኝ ማወራው የቢዝነስ ኮንሰፕት አለ። ተግባር ስትለኝ ደግሞ እሰራለሁ። ፕሮዳክቶች አሉኝ፣ ለገበያ አቀርባለሁ። የምፈልገው ኢንካም ግን የለም። የምፈልገው ኢንካም የለም ስለ ሊትራሊ ካለኝ ወደ ታች ነው የምሄደው እንጂ ወደ ላይ አልሄድም። ግሮዝ የሚባል የለውም። ዲክላይን ነውና ምንድነው ይሄ ለሰው እንኳን ማትነግረው የለም። የሆነ ሰው መጥቶ ችግሩን ቢጠይቅ ትነግረዋል። እንዲህ ያርግ አንተ ጋር ለምን አይሰራም? ያ ሶ በዛ ልክ እያለሁ ነው ቪዲዮዎችን ሰርች እያደረኩ ምናምን ስለ ቢዝነስ አይ ስለነበረ ግለ መንገዱን አሸን ያየሁት እዚህ ከመምጣቴ በፊትና ከታተል ስለነበረ ዋይነት ክላሱ እንዳለ ሳቅ ሰኞ ክላስ ወሰድኩ። ከዛ 14ኛ ባች ወሰድኩ። ያ ከኋላ የነበረው በጣም ብዙ ነገር ባንድ የሚወጣ ስራ ነበር። የሚታይ ለውጥ አልነበረኝም 14ኛ ባች ወስጄ ማለት ነው። ግን በጣም ሰላም አገኝ ነበር። ከዛ በኋላ በሚሆነውም ላይክ አፕ ኤንድ ዳውን ሰላም አገኝ ነበር። ትንሽዬ ለውጦችም አይ ነበር። ተስፋዎች ላይክ ተስፈኛ ነኝ በራሴ ግን ያ ተስፋ ይሆናል የሚል ፊሊንግ ይኖረኝ ነበር። ከዛ ሰኞ ክላስ እየወሰድኩ 22ኛ ባች ወሰድኩ። 22ኛ ባች ስወስድ ከ14ኛ ባች ከወሰድኩ በኋላ የተማርኩት ነገር አለ። ተማርኩ እንጂ እንዲሁ እውቀቱን አወቅኩት እንጂ እግዚአብሔር አለ ለልጆቹ ሁሉ እንደሚረዳ ተረድቻለሁ። ግን ከዛ በፊት ማስብ ነበር እኔ ጋር ግን ቅርብ እንደሆነ እኔ ውስጥ እንዳለ እግዚአብሔር በረከቱ አባንደንሱ እኔ ጋር እንዳለ ከውጭ ማመጣው እንጂ እኔ ጋር እንዳለ አንደርስታንድ አልነበረኝም። ፕራክቲካል ልምምዶች ነበሩ ምናምን ሙሉውን ደግሞ ፕራክቲካል ትሬኒንግ አላረገውም ራሴ ላይ። ለምን አንደኛ እዛ ጋር እሯሯጣለሁ፣ ሁለተኛ ደግሞ ሀቢቱ የለም። ሶ እውቀት ብቻውን ውጤት አላመጣም። እና 22ኛውን ስወስድ ግን ሊትራሊ 3 ጊዜ ነው የከፈልኩት። አልነበረኝም ማለት የሆነ በካሽ የሆነ ትራንስፈር 6 ሳምንት ስለነበር ነበረ 22ኛ ባች ሲከፈልና ከዛ የታክሲ ያለ ከዛ ደግሞ ከስራው ለአርፍደ ነው የምትገባው። እንደዛ ነው በቃ እያልኩ የጨረስኩት ነገር ግን በትንሹ ከዛኛው ስለተማርኩ ፕራክቲስ ማድረግ ጀመርኩና የሚተናነቀኝ ነገር ነበር ማለት ላይክ እኔ ሀብታም ነኝ ወይ ደግሞ እኔ አፓንደንት ነኝ ብዬ ራሴን ሳስነግረው አይ ነው አንተ እኮ ያታየውም በጣም ቻሌንጅ ነበር። ግን ስሩ ፕሮሰስ እየተለወጠ መጣና እግዚአብሔር ይመስገን። ከዛ በኋላም ቪዲዮዎቹን አይ ስለነበረ የምፈልገው ትልቅ ነው ማለት እንዳልኩ ብዙ ይጠበቃል ከኔ እኔም ከራሴ ብዙ እጠብቃለሁ። ግን ደግሞ ከነበርኩበት ግን በጣም የሚገርም ለውጥ ከአንድ ሰራተኛ ወደ 10 እና ከዛ በላይ ሰራተኞች አሉኝ በአንድ አመት ጊዜ ውስጥ። 22ኛ ባች ስወስድ እዚህ ግባ የሚባል ሪሌሽንሺፕ ውስጥ አልነበርኩም። ከዛ ወጥቼ 3 ነገር ነው ያተኮርኩት ፕራክቲስ ሳደርግ ራሴ ላይ ቢዝነስ ወይ ገቢ ላይ የትዳር ግንኙነት ላይና ስፒሪቹዋል ላይ ሌላ ነገር አልነበረም። 3ቱን መርጬ ነበርና ከዛ ይሄን በነበረ በ7 ወር ምናምን ጊዜ ውስጥ በቤተክርስቲያን አገባው። ሪሊ መወዳትና ኢንጆይ ማድረገው የትዳር ህይወት አለኝ ራይት ነው። ስፒሪቹዋሊ ንስሐ ገብቼ በቤተክርስቲያን ነው ያገባሁት።
ፈጣሪን ከልብ እኔ ጋር እንደሆነ ይሰማኛል። እለት እለት ለመቅረብ እሞክራለሁ። ይሄ ጉዞው የሚያልቅ አይደለም፣ ግን አይ ብሊቭ እያንዳንዱ ጉዞ እሱ እንደሚመራኝ 100% ብሊቭ አደርጋለሁ። ራይት ነው። ይሄ ለኔ ለእያንዳንዱ ጉዞ ሰላም ይሰጠኛል። መድረስ ለምፈልገውም አሁን ላለው ለዚህ ምክንያቱ በሙሉ አሺ ነው። እውነት ለመናገር ከምልህ በላይ ማመስገን እፈልጋለሁ። ምናልባት እሱ ባይኖር ሌላ ሰው ሊፈጠር ይችላል፣ ግን እሱን ምክንያት ስላደረገልኝ አመሰግናለሁና በገንዘብ ያኔ ታክሲ ያልነበረኝ ሰውዬ አሁን መኪና አለኝ። 1 ዓመት አልሞላኝም ብያለሁ። 22ኛ ባች ዩናው አይደል አልሞላውም። የታክሲ የሚቸገረኝ ሰውዬ 5000 ብርን በ3 ጊዜ የከፈለ ሰውዬ አሁን ግን እግዚአብሔር ይመስገን ሰሞኑን ከወሰድነው ከኤክስፖኔንሻል ግሮዝ ስታዩ ለሱ እኔ ለነበርኩበት ሌክዠሪ ነው፣ ማይታሰብ ነው። አሁን ግን ለማሰብ ድፍረቱ ስላለኝ ነው። እንዴት ሰርቫይቭ ላርግ ብዬ አይደለም የመጣሁት፣ እንዴት ኤክስፖኔንሻል ወይ ደግሞ እንዴት በደንብ ልደግ ብዬ ነው የመጣሁት። እሱን ደግሞ በሚገባ አግኝቻለሁ። ቲንክ ሶ ማች። እሺ፣ በዚህ በ3 ቀን የቢዝነስ ኢቨንት ላይ ምን ነበር ጠብቀ የመጣው? ምን አገኘ? በአጭሩ ይሄ 3 ቀን ቆይታ እዚህ ኢምፓክት ሴሚናር ባዘጋጀው ኢቨንት ላይ እንዴት ነበር? ሁሌም ኢምፓክት ሴሚናር ስመጣ ኢቨን አይደለም እንደዚህ የ6 ሳምንት የ3 ቀን ሰኞ ለ2 ሰዓት ስመጣ የምጠብቀው ነገር አለ። እኔ በባህሪዬ እንደዛ ነው፣ ይጠብቃል፣ ኤክስፔክት አደርጋለሁ። ኢቨን ከምከፍለው ፕሮፊት ማለት ስትሸጥ ብቻ አይደለም፣ ስትገዛም ታስባለህ። ከከፈልኩት በላይ ያገኛለሁ ወይ ብለህ ታስባለህ። በቃ ዛስ ማይ ዳውት እና ሶ 2 ሰዓት ክላስ ወጥቼ ገብቼ ስወጣ ብዙ ሞመንቶች ይዤ ነው የምወጣው። እያንዳንዷ እንትን ላይ የሆነ ተርኒንግ ፖይንት ይዤ ነው የምወጣውና ዋው ይሄ ነገር እንዲህ ነበር እንደሚታሰበው እንዲህ ነበር እንደሚሰራው የገባኝ የመሰለኝ ነገር እንዲህ ነበር እንዴ ለካ የገባኝ መስሎ ውጤትም ያልመጣው ያልገባኝ ነገር አለ ማለት ነውና ብዙ ሞመንቶች ነበሩ። ሪሊ ኤክስፖኔንሻል ይታደጋል ቢዝነስ በተለይም በዚህ ጊዜ ደግሞ በሁለት ማይንድሴት ይታያል። በዚህ ጊዜ ኢትዮጵያ ውስጥ ቢዝነስ ቻሌንጅ የገባበት ቢዝነስ የማይሰራበት ቢዝነስ የማይጀመርበት ተብሎ የሚታሰብበት በጣም ሰፊ አውዳላ። በአዘር ሳይድ ደግሞ ራይት ናው መቶ ኤክስፒሪያንሳቸውን ያጋሩንም ሰዎች ጭምር ደግሞ በዚህ ጊዜ ኤክስፖኔንሻል እያደጉ ያሉ ሰዎች ናቸው። እኔ ተስፈኛ ነኝ ላይክ ዘወይ ክሊር ባይሆንልኝም ተስፈኛ ስለሆንኩ ሊኒያር የማደግ ሙሉ እምነት ግን አለኝ። ስመጣ እንዴት የሚል ትንሽ አገኛለሁ ነው የነበረኝ። አሁን ግን ኤክስፖኔንሻል ለማደግ ዲሳይድ አድርጌ ነው የመጣሁት። በዚህ በቢዝነስ ስልጠና በ3 ቀኑ ላይ ሞመንትን ብትነግረን። 2 ሞመንቶች አሉ። አንደኛ ቅድም እንዳልኩ በዚህ ጊዜ ራይት ናው ኤክስፖኔንሻል እድገት እንዲህ አለ ወይ? እንዲህ ፕራክቲካል መሬት እየነካ የሚያድግ አለ ወይ? እኔ አሁን ሊኒያርሊ በደንብ ማደግ ፈልጋለሁ ብዬ ነው የመጣሁት። ያን ሲሆን ግን እንደውም ራሴን እንደ ዩኒክ አይቼ ነበር የመጣው። በቃ እንደዛ ማድገው እኔ ነኝ። ግን ላይክ ኤክስፖኔንሻል የሚያድግ ስታይ ደግሞ ይቻላል። ላይክ ራይት ነው አለ ሶ ዋይነት አንደኛው እሱ ነው። ሌላኛው ቅድም እንዳልኩ እኔ ሚኒመም 3 ነገሮች እኔ ህይወት ላይ መሰረታዊት ናቸው። በሃይማኖት፣ በትዳር ሪሌሽንሺፕ እና በገንዘብ። ግን ከዛም በላይ እንደሚኖር ፕራክቲካል እንደሚኖር ራይት ነው ኤክስፖኔንሻል እየታደገ ደግሞ በተመሳሳይ ሁሉንም ማስኬድ እንደሚቻል እኒህ ነገሮች ብዙ አሉ። ግን እኒህ ነገሮች በጣም መሰረታዊ ናቸው። በመጨረሻም ለኢምፓክት ቤተሰቦች ማስተላለፍ የምትፈልገው መልእክት ካለ እድል መስጠት። ለኢምፓክት ቤተሰቦች ማስተላልፈው ሌላው ህይወት ዴይ ኤንድ ናይት ቢዝነስ መስራቱ ስለ ቢዝነስ ኤቭሪቲንጉ ዴይ ኤንድ ናይት ስንተኛም ስንነቃም ይዘነዋል። ግን እንዲህ አይነት ማይንድ ቼንጅ ያለባቸው ቦታዎች ላይ በሆነ ጊዜ በተዘጋጁ ኢንቮልቭ ብናደርግ ብዙ ሀስሎቻችንን ቀንሶ በሰላም መድረስ የምንፈልገው እንደርሳለን። በትንሹ እንኳን የምንፈልገው ላይ በሰላም እንዲህ ጥርስህን ነክሰ ሳይሆን እንዲሁ እያረክ እዛ ትደርስ ብችል ከዛ በላይ ይኬዳል። ብዙ ግባቶች ስላገኘሁ እኔ ፐርሰናሊ ግን ያ ቢቀር እንኳን መድረስ የምትፈልግበት ነገር ላይ በሰላም መድረስ በጣም አንድ ነገር ነውና በተሻለ መጠን መተው እንዲሞክሩት
እኔ ምናልባት አምኜ ስለመጣው ይሆናል ለውጥ ማገኘው፣ ግን ደግሞ እንዲሞክሩት ለሁሉም ጋብዛለሁ። ቴንክ ዩ አሴ ስለሰጠን ጊዜ ቴንክ ዩ ሶ ማች። በጣም እናመሰግናለን። ከኢትዮጵያ ውጭ ለሚገኙ ኢትዮጵያውያን እና ኤርትራውያን ያዘጋጀነው የቢዝነስ ስልጠና አለ። በዚህ የቢዝነስ ስልጠና ላይ እንዴት አንድ ሰው ፓሽኑን ወደ ስታርታፕ መለወጥ እንደሚችል፣ ባለበት ቦታ ላይ ሆኖ ዓለምን ጠቅላላ የሚነካ ቢዝነስ እንዴት መፍጠር እንደሚችል፣ ቢዝነስ ያላችሁ ሰዎች ደግሞ እንዴት ዲጂታል ኤክስቴንሽን እንደምትሰሩለት፣ እንዴት ስኬል አፕ እንደምታደርጉ፣ እንዴት ፒቮት እንደምታደርጉ፣ ያላችሁን ቢዝነስ እንዴት ኦፕቲማይዝ እንደምታደርጉ፣ በዚህ ዘመን ነገሮች በፍጥነት እየተለዋወጡ ባሉበት ዘመን እንዴት ካለንበት ቦታ ጀምረን ዓለምን የሚነካ በትልቁ ኢምፓክት የሚፈጥር ቢዝነስ መፍጠር እንደምንችል፣ ያንን ደግሞ ከዕለት ተዕለት ህይወታችን ኑሮ ጋር እንዴት እንደምናስተሳስረው የምናስተምርበት ኢቨንት ተከታታይ ሳምንታዊ ቨርቹዋል ኢቨንቶች አዘጋጅተናል። በፈረንጆች አቆጣጠር ማርች 28፣ በኢትዮጵያውያን አቆጣጠር ከ12 ሰዓት ጀምሮ ወይም ደግሞ 6 PM ኢስት አፍሪካን ታይም ጀምሮ ሴሚናር እንጀምራለን። ኢምፓክት ሴሚናርስ